ከድከድ የጠጥታችሁ ታውቃላችሁ? ይሄ በተለይ ሱዳን ላይ በጣም የሚወደድ መጠጥ ነው። በአረብኛ ከድከድ ይባላል፣ በእንግሊዝኛ ደግሞ ሂቢስኩስ ይባላል ማለት ነው። በመጀመሪያ እንደዚህ አድርገን የምንፈልገውን ያህል እንደዚህ ማጥለያ ላይ ካረግን በኋላ አንዴ ብቻ በውሃ እናጥበዋለን። አንዴ ነው ፈሰስ አድርገን ውሃ የምናጥበው። ከዛ እንደዚህ ጎድጓዳ ሳህን ውስጥ አድርገን ሙቅ ውሃ አድርገን ዘፍዝፈን እናቆየዋለን ለሁለት ለሶስት ሰዓት እንደዚህ ከለሩ እስከሚጠል ድረስ። እዚህ ጋ እኔ ሄል አድርጌያለሁ ትንሽ ለጣዕሙ ለሽታው ብዬ ነው እንጂ ምንም ባታረጉም ችግር የለውም፣ ግዴታ አይደለም። እኔ ዝም ብዬ ኤክስትራ ነገር ስለምወድ ነው። ናናም መጨመር ትችላላችሁ እንደዚህ እስከሚዘፈሰፍላችሁ ድረስ ማለት ነው። እንደዚህ አድርጌ ከ2 ከ3 ሰዓት በኋላ እንደዚህ አድርጌ አጠለዋለሁ። አጠለልኩት በኋላ የምፈልገውን ያህል ስኳር ጨምሬ ሚክስ አድርጌ ትንሽ ሰዓት ፍሪጅ ውስጥ አቆየዋለሁ እስከምንጠጣው ድረስ። ወዲያው እንደዚህ አድርገን አንጠጣውም፣ ግዴታ ማቅጠን አለብን። በውሃ አቅጠነን ነው የምንጠጣው። እዚህ ጋ እኔ ለፍጡር ሰዓት ሲደርስ በረዶ አረኩኝ። ሎሚ ከፈለጋችሁ ብርቱካን፣ ናና አርጋችሁ እዚህ ጋር በፈለጋችሁት ማቅጠኛ ማቅጠን ትችላላችሁ። ውሃ፣ አምቦሃ እንደኔም ከፈለጋችሁ እዚህ ጋር ነው የተጠቀምኩት። አሁን ፔፕሲ ነው፣ በጣም ነው የሚጣፍጠው። በፔፕሲ ሲቀጥ ነው ማለት ነው። እንደዚህ አድርገን በፈለግነው ማቅጠኛ አድርገን አቅጥነን መጠጣት እንችላለን ማለት ነው። በጣም ነው የሚጣፍጠው። እንደዚህ ውሃ በጎድጓዳ ሳህን ላይ አድርጋችሁ ማቆየት ካልፈለጋችሁ ወይም የምትቸኩሉ ከሆነ ራሱ ለግማሽ ሰዓት በድስት ታፈሉትና ከፈላ በኋላ አጥልለን አቆይተን መጠጣት እንችላለን ማለት ነው። ግዴታ አይደለም መዘፍዘፍ ብቻ የሚያስፈልገውና በጣም ነው የሚጣፍጠው። እንደነገርኳችሁ ሱዳን ላይ በጣም የሚወደድ መጠጥ ነውና ባለቤቴ ደግሞ በጣም ነው የሚወደውና እንደዚህ ሲሰራለት በጣም ነው ደስ ያለው። ያ የማታውቁት ካላችሁ ሼር ላድርግላችሁ ብዬ ነው። በጣም ነበር የሚጣፍጠው። እኔ ደግሞ በጣም ነው የምወዳችሁ። ባይ